አድማጮቻችን አመሻሹን ሰበር ዜናዎችን ይዘናል። በተለይም ደግሞ ከወደ ፋኖ ቤት አስደሳች ሰበር መረጃዎችን እናቀብላቸው። ፈጽሞ ወደ አንድነት ይመጣሉ ተብሎ የማይጠበቀው እንዲሁ ደግሞ ፊት ለፊት የሚገናኙ ከሆነ ይገዳደላሉ በሚል በአገዛዙ በኩል ከፍተኛ ፕሮፓጋንዳ የተነዛባቸው የፋኖ ኃይሎች ጠቅላይ አዛዥና ምክትል ጠቅላይ አዛዥ የሆኑትም አርበኛ ዘመነ ካሴና ታጋይ እስክንድር ነጋ ፊት ለፊት ስለመገናኘታቸው ተሰማ። የፋኖን ኃይሎች አንድነት በተመለከተ አስደሳች ዜናዎችን እየሰማን የምንገኘው የብልጽግና ሰዎች የብልጽግና ሹማምንትና አብይ አህመድ ጽንፈኞችን በጥቂት ቀን ውስጥ አጠፋ እንደመሰሰን ከዚህ በኋላ ጽንፈኛው ቡድን አያሳስበንም እያሉ ቢሆንም በመላው የአማራ ክልል ከተሞች እየተካሄደ የሚገኘው ውጊያም ከአቅማቸው በላይ መሆኑን አልሸሸጉም። በተለይም ከሸዋ ከወሎ ከጎጃምና ከጎንደር የተውጣጡ የፋኖ ከፍተኛ አዛዦችና መሪዎችም በመላው የአማራ ሕዝብና የፋኖን ትግል በሚደግፉ ኢትዮጵያውያን ዘንድ ተጠባቂ የሆነውን የፋኖን ኃይሎች የአንድነት ጉዳይ በተመለከተ ውሳኔዎችን ስለማሳለፋቸው እየተሰማ ነው የሚገኘው። ውድ አድማጮቻችን ምሽቱን በመላው የአማራ ክልል ከተሞች በአገዛዙና በፋኖ ኃይሎች መካከል እየተካሄደ የሚገኘው ውጊያ ከምንጊዜውም በላይ ተባብሶ ስለመቀጠሉ እየተገለጸ ነው የሚገኘው። ታዲያ ምሽቱን የፋኖ ኃይሎች ወደ ተለያዩ ትልልቅ ከተሞች ስለመግባታቸው ሲሰማ ብልጽግናና የብልጽግና ሹማምንትና አብይ አህመድና እነ ሽመልስ አብዲሳ የፋኖ ኃይሎች ለሻቢያ መላላካቸውን ሊያቆሙ ይገባል፣ ሻቢያ የፋኖን ኃይሎች እያስታጠቀና እየደገፈ የሚገኝበት ምክንያትም የፋኖን ኃይሎች ዓላማ ደግፎ ሳይሆን ኢትዮጵያን ለመበታተን ስለሚፈልግ ነው በሚል አገዛዙ ወደነ ዘመነ ካሴና ወደነ ታጋይ እስክንድር ነጋ ሽማግሌዎችን፣ ቄሶችንና ሸሆችን እየላከ እንደሚገኝ ተሰምቷል። ብልጽግና አጥፍቻቸዋለሁ ከዚህ በኋላ አያሳስቡኝም ያላቸውንም የፋኖ አደረጃጀቶች ለመማጸን ቄሶችን፣ ሸሆችን፣ ሽማግሌዎችን እንደዚሁ ደግሞ ተሰሚነት ያላቸውን ግለሰቦችም እየላከ ስለመሆኑ የተገለጸ ሲሆንም ለነ ዘመነ ካሴና ለነ ታጋይ እስክንድር ነጋ በክልል ብሎም በፌዴራል ስልጣን ሹመትና ሽልማት እሰጣለሁ ስለማለቱም እንዲሁ ለመስማት ተችሏል። ሌላኛው ደግሞ የብልጽግና ሹማምንትን እነ አብይንና እነ ሽመልስ አብዲሳን ከፍተኛ ስጋት ውስጥና አጣብቂኝ ውስጥ የከተተው የፋኖ ኃይሎች የአንድነት ጉዳይ የዘመነ ካሴና የታጋይ እስክንድር ነጋ ፊት ለፊት መገናኘት ስለመሆኑም እየሰማን እንገኛለን። ዘመነ ካሴና እስክንድር ነጋ ሊገዳደሉ ይፈላልጋሉ፣ የፋኖ ኃይሎችም ፈጽሞ ወደ አንድነት ሊመጡ አይችሉም በሚል አገዛዙም በከፍተኛ ሁኔታ ፕሮፓጋንዳዎችን እየነዛ በሚገኝበት በዚህ ሰዓትም የፋኖ ኃይሎች የአንድነት ጉዳይ እውን መሆኑ የሚጠቅመው ለሕዝባችን ነው፣ ለአማራ ሕዝብ ነው ያሉ ከሸዋ ከወሎ ከጎጃምና ከጎንደር የተውጣጡ የፋኖ አደረጃጀቶች እነ እስክንድር ነጋና እነ ዘመነ ካሴን አካተው ጥብቅ የአንድነት ውይይቶችን ሲያካሂዱ ቆይተዋል። በዚህም ውሳኔ ስለመተላለፉ እየተሰማ ነው የሚገኘው። ውድ አድማጮች የፋኖን ኃይሎች አጠፋ እንደመሰሰን 90 በመቶ የሚሆነውን የአማራ ክልል ከተሞች ነፃ አወጣን በሚል የአገዛዙ ቀኝ እጅ እነ አበባው ታደሰና እንዲሁ ምክትል ኢታማዦር ሹም አበባው ታደሰና ኢታማዦር ሹም ብርሃኑ ጁላ ጽንፈኞችን አጥፍተናል ከዚህ በኋላ አያሳስቡንም ቢሉም በ4 ኪሎ ቤተ መንግስትም በትላንትናው ዕለት በዝግ የፋኖን ኃይሎች በተመለከተ ግምገማዎችን ስለማካሄዳቸው ተሰምቷል። ታዲያ በዚሁ በ4 ኪሎ ቤተ መንግስት በተካሄደው ዝግ ስብሰባ የፋኖ ኃይሎች መገምገማቸው ሲገለጽ ጽንፈኞቹ ቡድን ኢትዮጵያን ለመበታተን ከኢትዮጵያ ጥንተ ጠላት ጎን ተሰልፈዋል ስለመባለውም ነው የተገለጸው። በተለይም ደግሞ ግብጽና ሻቢያ በቀጥታ የፋኖን ኃይሎች እያስታጠቁና እየደገፉ ይገኛሉ በሚል የአገዛዙ ከፍተኛ ዋጊዎችና ጄኔራሎች መገምገማቸው የተገለጸ ሲሆንም እንዲሁ ደግሞ የፋኖ ኃይሎች በህዝቡ በኩል ከፍተኛ ተቀባይነት አላቸው፣
የአማራ ህዝብ በአጠቃላይ ጽንፈኛውን ቡድን እየደገፈብን ይገኛል። ህዝቡ በአጠቃላይ ከመከላከያ ሰራዊቱ በስተጀርባ እንዲሰለፍና ለመከላከያው ደጀን እንዲሆን በተደጋጋሚ ብንጠይቅም ህዝቡ ፈቃደኛ ሊሆን አልቻለም። ህዝቡ ጽንፈኛውን ቡድን እየደገፈብን ይገኛል። ይህ በሆነበት ሁኔታ የፋኖን ኃይሎች አሸንፈን የአማራን ክልል ከተሞችም ነፃ ማውጣት አንችልም በሚልም አገዛዙ ከፍተኛ አጣብቂኝ ውስጥ መግባቱን እየገለጸ ነው የሚገኘው። የአገዛዙ ከፍተኛ አዋጊዎችና ጄኔራሎችም በመላው የአማራ ክልል ከተሞች እየተካሄደ የሚገኘው ውጊያ በአፋጣኝ ሊቆም ይገባል፣ ትግሉ በሰላማዊ መንገድ ብሎም ደግሞ በፖለቲካዊ መንገድ በድርድር የማይቋጭ ከሆነ ይህንን ትግል በአሸናፊነት ማጠናቀቅ አንችልም በሚል በአገዛዙ በኩል ጥብቅ ግምገማዎች ስለመካሄዳቸውም የተገለጸ ሲሆንም አገዛዙ የሚተማመንባቸው ከፍተኛ ዋጊዎቹና ጄኔራሎቹም የፋኖ ኃይሎች ከአቅማችን በላይ ሆነዋል ሲሉም ነው የተደመጡትም። እንግዲህ ውድ አድማጮቻችን የፋኖ ኃይሎች የትጥቅ ትግል 2 ዓመት አልፎታል። ታዲያ ብልጽግና የሚሆኑ የብልጽግና ሰዎችና አብይ የሚሆኑ ዲያቆን ዳንኤል ክብረትና ሽመልስ አብዲሳ የሚሆኑ ሌሎች የብልጽግናና የኦህዴድ ባለስልጣናት በአጠቃላይ በመላው የአማራ ክልል ከተሞች ጽንፈኞችን እናጠፋለን፣ እንደመስሳለን፣ ትጥቅ እናስፈታለን በሚል የገቡበትን ጦርነትም በ3 ቀን በ7 ቀን አንድ ጊዜ ደግሞ በ30 ቀን አንዴም በ3 ወር ውስጥም ከፍተኛ ዘመቻዎችን አካሂደን ጽንፈኞችን እንደመስሳለንም ደምስሰናል ቢሉም የፋኖ ኃይሎች የትጥቅ ትግልም እስከዚህ ሰዓትም ተባብሶ መቀጠሉን እየተመለከተን እንገኛለን። ታዲያ ብልጽግናና የብልጽግና ሰዎች ይህም የሚያመላክተው ጽንፈኞችን እናጠፋለን በሚል የገቡበት ጦርነት ከአቅማቸው በላይ እንደሆነና የፋኖን ኃይሎችን ፈጽሞ በትጥቅ ትግል ማሸነፍ እንደማይችሉ ነው ያመላከተ የሚገኘው። በተለይም ደግሞ አብይ አህመድ አሁን ላይ የፋኖን ኃይሎች ወደ መማጸን ገብተዋል። ምክንያቱም ደግሞ የፋኖ ኃይሎች ለሻቢያና ለግብጽ እየተላላኩብን ይገኛሉ። ይሄ ደግሞ ፍጹም ስህተት ነው። ምክንያቱም የግብጽና የሻቢያ ዓላማና እቅድ ኢትዮጵያን መበታተን እንጂ የፋኖ ኃይሎች ዓላማ ገዝቷቸው አይደለም በሚል አገዛዙ የፋኖ ኃይሎች ስሜታዊ በመሆን ከግብጽና ከሻቢያ ጎን መሰለፋቸው ሀገራቸውን ኢትዮጵያን ሊያፈርስ እንደሚችል ተገንዝበው በአፋጣኝ ከግብጽ ጋር በአጠቃላይ ከባንዳ ጋር መሰለፋቸውን ሊያቆሙ ይገባል በሚል አገዛዙ እየተማጸነ ይገኛል። ውድ አድማጮች ስለምትከታተሉን ከልብ አመሰግነን። ሰላም ጤና በያላችሁበት ይብዛልን። ሰላም